በሕያው እግዚአብሔር ፊት ስለመተላለፍ በደላችን ይቅርታ ምንጠይቅበት ወደ እግዚአብሔር ፊት ለመመለስ ምንጮህበት ቀን ነው ዛሬ። መጽሐፍ ቅዱስ የያዘ ሰው ከኔ ጋራ አንድ ጥቅስ ከፍተን እና አንብበን እዛ ወደ ጸሎት ነው የምንሄደው። መጽሐፈ ኢያሱ ምዕራፍ 3 ቁጥር 5 ለእስራኤላውያን አሸናፊ ለመሆንም ተሸናፊ ለመሆንም ዋነኛው ምክንያት የሚሆን ክፍል ነው። ቁጥር 5ን አነባዋለሁ። እንዲህ ይላል፣ ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ማንም ሰው ግለሰብ፣ ቤተሰብ፣ ሕፃን፣ አዋቂ ድንቅ ነገር እንዲሆን ናፍቆቱ ነው። ሚቀድሞ ግን ተቀደሱ የሚል ነው። መዝሙረ ዳዊት 51ን ይሄንን ክፍል ሳትረሱ 51ን ክፈቱ። አቤቱ እንደ ቸርነትህ መጠን ማረን፣ እንደ ምሕረትም ብዛት መተላለፌን ደምስስ። ከበደሌም ፈጽሞ ይጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትም ክፋትን አደረግሁ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችልኝ። እነሆ እውነትን ወደደ፣ የማይታይ ስውር ጥበብ አስታወቅኸኝ። በሂሶጵ እርጫኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ይሆናለሁ። ጌታ ይባርክ። ቁጥር 2ን እስቲ ሁሉም ሰው ጮክ ብሎ ያንብብ። ቁጥር 2ን ከበደሌ ፈጽሞ ይጠበኝ፣ ከኃጢአትም አንጻኝ። ቁጥር 3ን እኔ መተላለፌን አውቃለሁና ኃጢአቴ ሁል ጊዜ ነውና። እኔ መተላለፌን አውቃለሁ። ለእስራኤላውያን ምዕራፍ 3 ቁጥር 5 ላይ ተቀደሱ፣ ድንቅ ነገር ስደተኞች ናቸው። ከስደት ሀገር ተመልሶ ከ400 ዓመታት በፊት ለአባታቸው አብርሃም የተናገረውን ቃል ጠብቆ ወደ ተስፋ ምድር አስገባ። ዮርዳኖስን በድል ተሻገሩ። በሚገርም ሁኔታ ክረምት ነበር፣ ሊያልፉ የማይችሉትን ውሃ አሳለፋቸው ዝም ብሎ እንደ ኤርትራ ባህርም። ይሄን ላዩ ሰዎች እግዚአብሔር ኢያሱን አስነስቶ ነገራቸው። አሁን እናንተ ከባዱን ወንዝ አያቶቻችሁ ኤርትራን ባህር፣ እናንተ ደግሞ ዮርዳኖስን ተሻግራችኋል፣ ይሄን አይታችኋል። አሁን እግዚአብሔር ከናንተ የሚፈልገው መቀደስን ይፈልጋል። ይሄንን ሳትለፉ የምትበሉና የምትጠጡትን ሀገር ለመግባት ብሎ ነገራቸው። በጣም የሚያሳዝነው ምዕራፍ 6 ላይ እግዚአብሔር ማይቻል ነገር በጸሎት ኢያሪኮን ካፈረሰ በኋላ ይሄንን የሰሙ ሰዎች ከባድ በደል ፈጸመ። አካን የሚባለው ክፉ ሰው እግዚአብሔር አትንኩ ያለውን እርም ነገር ወስዶ ደበቀ። ከዛ በኋላ 36 እስራኤል ኔሽን ጠፋ። ከዛ ማልቀስ ጀመሩ። እግዚአብሔር እንዲህ አለ፣ በመካከላችሁ እርም አለ አለ፣ ከናንተ ጋር አልወጣም አለ። ከዛ በኋላ የረጅም ጸሎት የረጅም ለቅሶ ተደረገ። ጸጥ አለ አካን ይህን ክፋት ሁሉ ሰርቶ። መጨረሻ ላይ ፋሚሊ ከፋሚሊ ጋር በየቡድኑ ሲፈለግ መጨረሻ ደቂቃ ላይ እኔ ነኝ አለ። መጨረሻ ማምለጫ በጠፋ ሰዓት እንደዛ አለ። ከዛ በኋላ እስራኤላውያን አንድን ውሳኔ ወሰኑ። እስራኤልን ያስጨነቀ ንስሐ መግባት እምቢ ያለ ክፉ ሰው ስለሆነ አካን የሱ ንብረት ሁሉ ነገር አንድ ነገር ሳይቀር አኮር ሸለቆ ላይ ወረወሩ። ይገርማችሁ ከዛ በኋላ ትንሽ ሰው 8000 ሰዎች ሄዶ ጋይን አሸነፉ። ከዛ በኋላ ድል በድል ሆነ። አካን ከመካከላቸው ሲወጣ እግዚአብሔር ድንቅ ነገር ማድረግ ይፈልጋል በቤተ ክርስቲያን በቤታችንም። ግን አካን መውጣት አለበት ከቤተ ክርስቲያን። በተለይም ኢያሱ ይሄንን ነገር ካለ በኋላ ሁሉም ሰው ንስሐ ከገባ በኋላ ከተመለሰ በኋላ ድል በድል ነው የሆነው። ሌላ ሁለተኛ ሁላችን የምናውቀውን ታሪክ ሄደን አንከፍትም። ዮናስ
እግዚአብሔር ወደ ሌላ አገር ለወንጌል አገልግሎት ለሚሽን ላከ። እሱ ደግሞ ወደ ናናዌ ሲልክ ወዴት ይሄዳል? መንገዱን ቀይሮ ወደ ሌላ መንገድ ሲሄድ አጠቃላይ መርከብ ውስጥ ያለው ሰው ምዕራፍ 1ን ስትመለከቱት መርከቡ መናወጥ ጀመረ። ሰው ሁሉ ማልቀስ ጀመረ። ሰው ሁሉ መጮ ጀመረ። እሱ ይሄንን ጥፋት ሰርቶ ልክ እንዲያካንም እሱ ተኝቷል። ሰው ይጮሃል፣ ወደ ያምላኩ ያለቅሳል፣ ያነባል፣ ይጨነቃል። ግን ለሱ ጉዳዩ አይደለም። ጸጥ አለ። መጨረሻ ላይ አንድ ሰው መጥቶ አንተ እግዚአብሔር ሰው ስንጠፋ ምን ነው አንተ ተኝተሃል ስሉ ከዛ በኋላ ማነ ከየት ነው የመጣው ምንድነው ስራ ስሉ እውነተኛ ነገር ተናገረ። እኔ የእስራኤል አምላክ የሚያመልክ ሰው ነኝ፣ እግዚአብሔርን የሚያመልክ ሰው ነኝ አለ። ከዛ ሁሉ ነገር ካለቀ በኋላ እንዲህ አለ። ልክ እንዲያካንም ምንድነው ያለው? የዚህ ሁሉ ማዕበል፣ የዕቃ መጥፋት፣ የሰው ሁሉ ማልቀስ፣ ሐዘን ምክንያቱ እኔ ስለሆን እኔን አንስታችሁ ስትጥሉ መርከቡና አውሎ ነፋሱ ጸጥ ይላል አለ። በእውነት እግዚአብሔር የሚያስጨንቀውን ነገር ከመካከላችን ይንቀልልን። አሜን። ዮናስ ወሰደ ርስኪውን። ምንድነው ያለው? ከናንተ ከዚህ መርከብ የዚህ ነገር መዘዝ እኔ ስለሆን እኔን አስወጥታችሁ ባህር ላይ ስትጥሉ መርከቡ ጸጥ ይላል፣ ማዕበሉ ይቆማል አለ። ማዕበሉ ቆመ። እስቲ አይኖቻችሁን ጨፍናችሁ እንደዚህ በሉ። እግዚአብሔርን ታዘን በሕይወታችን ውስጥ ያለውን ሊኖር የማይገባውን አመፃ የሆነውን ነገር አውጥተን ስንጥል ወጀቡ ጸጥ ይላል። አሜን። ወጀቡ ጸጥ ይላል። ምን ስንሆን? ስንታዘዝ። ዮናስ እኔን ጣሉኝ አለ። ከዛ በኋላ ሰላም ሆነ። አሁን አንድ ጸሎት ነው የምንጸልየው። ምናልባት ቤቱ እየቀዘቀዘ ስለሆነ አንዳንዱ ሰው እየተጨነቀ ነው። ሆኖም ግን ምን እንደሆነ ታውቃላችሁ? ከልብ የሆነ ጸሎት ስንጸልይ በእውነት እግዚአብሔር ከኛ ጋር ነው የሚሆነው። አሜን። የሆነ ዛሬ ራሳችን አዋርደን እንኳን አፈር ላይ እንኳን ተንከባል አደባባይ ላይ ሰው እስከሚስቅ ድረስ አሁን ሰው በየአደባባዩ ስለ ደቡብ አፍሪካ እንዴት እየሆነ እንደሆነ በየአገሩ አደባባይ ላይ ሰው እንዴት ያብዳል ለደቡብ አፍሪካ ብሎ። እኛ ግን ምንም አይመስልም። አንድ እንግሊዘኛ ጻፊ በእንግሊዘኛ ነው ተረቱን የጻፈው። እንሽላሊቶች ቤት ከታች ሆኖ ሲቃጠል ጫፍ ላይ ሆኖ ይደንሳሉ የሚለው ግን ይሄ ከታች የነደደው የሚነደው እሳት ማንን ሊደርስ ነው? እሱን ሊያጠፋ ነው እየሄደ ያለው። አሁን ደቡብ አፍሪካ ያለን አብዛኞቻችን ወጣቶችም ስለሆነን በእውነት አብዛኛው ነገር ስናይ እንደዚህ ይመስላል። በካናዳ ያለው፣ በአሜሪካ ያለው፣ በእንግሊዝ ያለው፣ በኢትዮጵያ ያለው፣ በአፍሪካ ሀገር ያለው ሰው ነፍሱ ተጨንቆ ምን እየሆናችሁ አደራችሁ በሰላም ሲል ግን እዚህ ሀገር ሰው እውነት እንደው ለጾም ጸሎት እንኳን ቸርች ጠርተ ትንሽ ደቂቃ ለመጸለይ ሰው ፈቃደኛ አይደለም። ይሄ በእውነት ለመልካም አይደለም። እግዚአብሔር ወደ ሐሳቡ ይመልሰን። እውነት ከመካከላችን እርም የሆነ ነገር ቤተክርስቲያን ልታወጣ ይገባል። እያንዳንዱ ቤተሰብ ሊያወጣ ይገባል። በእውነት እግዚአብሔር ያዘነበት ይሄ ወጀብ ዝም ብሎ የመጣ አይደለም። የሚያጠራ ወጀብ ነው። የሚያስተካክል ወጀብ ነው። ነፍሳችን እንዳትጠፋ እግዚአብሔር ያመጣ ወጀብ ነው። በሰይጣን ላይ ብቻ መናላከክ እኛ እንድንመለስ ጌታ ይፈልጋል። ጌታ ይመልሰን። ዘካርያስ 3:3 ኢያሱም ኢዲፋም ልብስ ለብሶ በመልአኩ ፊት ቆሞ ነበረ። እርሱም መልሶ በፊቱ የቆሙትን ኢዲፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳይን ካንተ አርቃለሁ፣ ጥሩ ልብስም አለብስሃለሁ አለ። ጌታ ይባርክ። በዚህ ቦታ ላይ ኢያሱ ካህን ነው። ምን አይነት ልብስ ለብሶ ነው? ኢዲፋም ልብስ። በእንግሊዘኛ ይሄንን ቦታ ሲታነቡ ምን ይላል? ፍሊዚ ይላል። ፍሊዚ ማለት ምናልባት በእኛ መካከል ንግዱ ላይ የተሰማራ አገር ቤት ሰው ሲነግድም አባቱ በቁሎ ያለው ሰው ካለ የበቁሎ ገንበጣን ታውቃላችሁ? መላጣ የሆነውን ስንቶቻችሁ ታውቃላችሁ? በቁል ገንበጣን። ኦኬ፣ ማያውቅ ሰው ካለ ንገሩት። በዛ ላይ በቁሎ ከመንገድ ሲመጣ
እዛ ለመጫን ጨርቅ ይደረጋል። ያ በቅሎ ጀርባ አይሰጥም። በዛ ጨርቅ ይደረግና አንዳንድ ጊዜ ገበያም ሄዶ መንገድም አባቶቻችን ሄዶ ቤት ኮርቻውን ውጪ ሳይሆን ቤት እንትን ስሉ ያንን ጨርቅ ሲያወጡ ቤት ሁሉም ሰው በቃ ቤቱ ጠረኑ ይለወጣል። ምንድነው ያደረገው? ችግሩ ያለው ፈረስ ላይ ነው? በቅሎ ላይ ነው? ሚገማ ጨርቅ ገንበጣ ላይ የተቀመጠው ሚገማ ጨርቅ ነው ቤቱን ያገማው። እግዚአብሔር እስራኤላውያንን በኢሳይያስ ላይ እንደዚህ ሚገማ ጨርቅ አለ እናንተ ጋር ብለዋል። ሁለተኛ ቦታ ነው። ምንድነው የሚለው? ካህኑን አንተ ትገማለህ እየገማህ ነው ብሎ እግዚአብሔር ተናገረ። ካህኑን እኮ ነው። ካህኑ የሚወክለው ሞላውን እስራኤልን ከ2 ሚሊዮን በላይ የሆኑ ስደተኞችን ነው የሚወክለው ይሄ ቃል። ስለዚህ ኢያሱ ብቻ ሳይሆን ኢያሱ የሚያገለግለው ህዝብ እየገማ ነው በእግዚአብሔር ፊት። ኢያሱ እየገማ ነው፣ አገልጋዮች እየገሙ ናቸው። እግዚአብሔር እንደዛ አለ። እግዚአብሔር ማንንም አይፈራም። ይናገራል እግዚአብሔር። ይሄ ታናሽ ነው የታላቅ ነው የአገር መሪ ነው አይልም። ሚገማውን የአገር መሪ ምንድን ነው ያለው? ጫካ ሄደህ ሳር ትበላለህ አይደለም ያለው? ትልቁን ነብከዳት 7 ዓመት አእምሮ እስከሚመለስ ቆሻሻ አፉ የቆሸሸ እግዚአብሔር የሚሳደብ ስላለ ጫካ ነው የሰደደው። ፋርዖንን ተመልከቱ። እኛን ልቀቀን ብሎ ስለምኑ ስደተኞች እናንተ ማን ናችሁ? የናንተ ስደተኞች አምላክ የኔ ባሪያ ነው አለ። እግዚአብሔር ታምራቴን እንዲያበዛ ልቡን ያጠነክረዋለሁ አለ። የመጨረሻ ቅማል አፈር ቅማል ሆኖ ቤተ መንግስት ገብቶ ቁጭ ሲል እያለቀሰ የመጨረሻም ወንድ ልጅን በኩር የሆነ ነገር ሁሉ ማለቅ ሲጀምር እጁን ዘርግቶ ማልቀስ ጀመረ። እግዚአብሔር ማንንም አይፈራም። አሜን። እግዚአብሔር አይፈራም። ስለዚህ በእውነት እኛ እዚህ ያለን አገሩን የወከለን ዛሬ በእግዚአብሔር ፊት ስለ ራሳችን ንስሐ እንገባለን። በእጃችን ስለሰራነው በደል ንስሐ እንገባለን። በአይናችን ስለሰራነው በደል ንስሐ እንገባለን። በልባችን ስለሰራነው በደል፣ በእግራችን ስለሰራነው በደል፣ በማያገባ ነገር ጣልቃ ገብተን ስለፈጸምነው በደል፣ የሰዎችን ፍርድ እያየን እንዲህ ባጣመምነው ጉዳይ እግዚአብሔርን ምሕረት እንጠይቃለን። እግዚአብሔር የሚምር አምላክ ነው። ሃሌሉያ። ስለዚህ ዛሬ ከዚህ ከትልቅ ጉባኤ ስለ ሰዎች በኋላ ለመጸለይ ካህናት ነን እዚህ ያለን፣ መሪዎች ነን እዚህ ያለን። ዳዊት ምንድነው ያለው? ቁጥር 2 ላይ እኔ አንተን ብቻ በደልሁ። ሚሊዮን ሰው ወታደር ያለው ሰው እኮ ነው። ጥፋቱን አውቆ ሰይጣን አንቀሳቅሶ ህዝብ ቆጥሮ ባጣትም ከወደቀው ላይ እኔ አንተን ብቻ በደልኩ አለ። ስለዚህ እኔን ቅጣኝ አለ። እግዚአብሔር ማሪ ነው።